በቸገረህ ጊዜ አላህ ወዲያው ከዚህ ችግርህ እንዲያወጣ ትፈልጋለህ? በጨነቀህ ጊዜ አላህ ወዲያው ይህንን ጭንቀትህን ወደ ደስታ እንዲቀይርልህ ትፈልጋለህ? እንግዲያውስ ከፈለክ ይህን ሐዲስ ልብ ብለህ አድምጥ። ይህም ሐዲስ ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እብኑ ዓባስን ረዲየላሁ ዐንሁና ከሱ በኋላ ለመጣ ነው ሙስሊሞች በሙሉ እንዲህ ሲሉ መከሩን። ተዓረፍ ኢለላሂ ፊረኻ የዕሪፍከ ፊሽደህ። በጤንነትህ ጊዜ አላህን ተዋወቀው፣ በችግርህ ጊዜ አላህ ያውቃል፣ በቸገረህ ጊዜ በጠበበህ ጊዜ አላህ ይደርስልሃል አሉት ዐለይሂ ሰላቱ ወሰላም። ያኺ ወጣት እያለህ ጤነኛ እያለህ ወደ አላህ ተጠጋ፣ ለአላህ ቅርብ ሁን። አሁን መስራት ያለብህን መልካም ስራ አሁኑኑ ስራ። ጊዜ አልፎብህ ከሚቆጩ ሰዎች እንዳትሆን። ያኺ ጤነኛ እያለህ ለአላህ ቅርብ ከሆንክ አያድርገውና የሆነ ችግር ቢነካ ጭንቀት ውስጥ ብትወድቅ አላህን ብትለምነው አላህን ብትጠይቀው ወዲያው ከዚህ ችግር ያውጣሃል፣ ወዲያው ከዚህ ጭንቀት ይገላግልሃል። ለምን? ጤነኛ እየነበርክ አላህ ያውቅህ ነበር፣ መላኢካዎች ያውቁሃል። ስለዚህ አሁን ወደ አላህ ሱብሓነሁ ወተዓላ መመለስ ያለብህ ጊዜ ነው። አሁኑኑ ተመለስ።